በጣም እንደማስብላት እንደምወዳትም ነግሬያት እንድትጨነቅብኝ ስለማልፈልግ ለማንኛውም የጠራሁሽ ማለት ነው። ነገ ከብዳል እኮ ግን ቤተሰቦች ነገ ልሄድ ነው። እስቲ በደምብ ቀፊኝና ቀፊኝ። እጅሽ እንዲህ ምን ይሰራል? እንደዚህ ቀፊኝ። ነገ እንደምትሄድ ለምን ነገርከኝ? እሺ ይሄው ነገርኩሽ እኮ ከዚህ በፊት እኔ ቴረር በቴረር እንድትሆኝ አልፈልግም። ከዛ በፊት ያው ቀን እየቆጠርሽ የነበርሽ ልጅ ሃይሚኑ ሰዳቱ ብላችሁኛልና እኔ ደግሞ 200,000 ሲገባ ጥሩ ቦታ ወስዳታለሁ ሃይሚን ብዬ ነበር። ሃይሚዬም እንድትከፋ እንድታዘን ስለማልፈልግ እና ሃይሚ ነገ ከኔ ጋር ዱባይ ጠብቋት። ከኔ ጋር ትሄጃለሽ እኔ ቆንጆ። ይኸው መንገዱ ተሰራ ሐዘን ደስታው ሊያጋራ ይኸው በራፉ ወለላለ ጎረቤቶችን እያለ በደጅሽ ተመላለስ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። ትላንትና በጣም ደስ የሚል ጊዜ ነበር። አይ ቲንክ ሁላችሁም ወዳችሁታል አይደለ? በጣም ደስ የሚል ፕራንክ ነበረ። ከወትሮ ከምናውቀው የተለየ ነው። እኛ እንደዚህ ያደርገን አናውቅም፣ ግን በጣም ደስ ይል ነበር። ፈኒ ነበር። ራሴ የሰራሁትን ቪዲዮ ራሴ ያዝናናኝ ያሳቀኝ ሽንት በሽንት ያደረገኝ ቪዲዮ ነበርና ኮሜንትም በቲክታክም በሁሉም ቦታም ሳያችሁ አሪፍ ተቀባይነት ያገኘ ፕራንክ ነበርና ደስ ላላችሁ ደስ ብሎኛል። የምፈልገው እሱ ነው፣ የእናንተን ደስታ ነው። እና ደግሞ የምር ነው የምላችሁ መቀስ ጎበዝ ልጅ ነው። መቀስ ማለት ዳኒ ነው የምንለውና በጣም ጎበዝ ልጅ መቤቴን ክሬዲት የሚገባው ያ ቪዲዮ 100% ሙሉ ክሬዲት የሚገባው ዳኒ ነው። ምክንያቱም ተውኖታል። የሚገርም ተዋናይ ነው። በእውነት ጎበዝ ልጅ ነውና ቴንኪዩ። እንደዚህ ቪዲዮ የምታይ ከሆነ ጀግና ነሽ በእውነት ቀጥይበት። በዛ ላይ ቲያትር ተምራለህ አይ ቲንክ እና በተማርክበት ጥሩ ደረጃ ደርሳለህ ብዬ ተስፋ አደርጋለሁ። እንደዚህ እግዚአብሔር ካንተ ጋር ይሁን። ዛሬ ደግሞ የመጣሁት እኔ ነገ ነው የምበረው ቤተሰቦች። በረራ አርብ ቀን ነው እና ደግሞ ዛሬ ደግሞ በጣም ማግኘት ፈልጋለሁ። ጸጉር ቤት ምን ስትለኝ ነው እስካሁንም በጣም አስረፍዳይ ምናምን ቀን ሙሉ አብረን ልንውል ነበር የፈለኩትና ሃይሚን ማግኘት ስላልቻልኩኝ ትንሽ አምሽቴ ነው የምወጣው። የሴቶች ነገር ታውቁታል፣ መከራ እኮ ነው። ቀጥራችኋቸው እንዴት ልበላችሁ 24 ሰዓት እንኳን ብትጠብቁት ኬር የላቸው አይጨነቁ። ወይኔ ሰው ውጪ ላይ እየጠበቀኝ ነው ምናምን አያስቡትም፣ አይመጣውም። ታውቁታላችሁ ሁላችሁም ሴቶች ናችሁና አንዴ እንዲህ ስትል አንዴ እንዲህ በቃ ይመሻል ምናምንና አሁንም ከረፈደ ወጥቻለሁ እየመጣሁ ነው ስትለኝ ነው ቶሎ ብዬ ካሜራ ዘጋጅቼ ምናምን ወደ እናንተ የመጣሁትና በጣም ነው ፈለጋት ሃይሚን ዛሬ